በኢትዮጵያ ሆነን እንዴት የሚከፍል ዩቲዩብ ቻናል እንከፍታለን? ይህ ለክርስቲያኖች የተዘጋጀ ከጳውሎስ ድንኳን ዩቲዩብ ቻናላችን ለእናንተ የተዘጋጀ ነው። ባለፈው ቃል እንደገባነው መሰረት ዛሬ በጣም ቀለል ባለ መልኩ ለእናንተ እንዴት ዩቲዩብ ቻናል እንደሚከፈት ለማሳየት ተዘጋጅተናል። ዩቲዩብ ቻናል ለመክፈት ወሳኙ ነገር ጂሜል አካውንት ነው። ጂሜል አካውንት ከዚህ በፊት እየተጠቀማችሁ ያላችሁ ከሆነ በዛ እንዴት ክሬት ማድረግ ዩቲዩብ እንዴት ክሬት ማድረግ እንደምትችሉ አሳያችኋለሁ። ሲቀጥል ደግሞ ጂሜል ወይም ኢሜል ምንም አይነት ነገር የሌላችሁ ደግሞ አዲስ ጂሜል ክሬት እያደረግን እያንዳንዱን ነገር ስቴፕ ስቴፕ አሳያችኋለሁ። ቀጥታ ወደ ጂሜል አከፋፈት እንሄዳለን። ጂሜል ለመክፈት ቀጥታ በጣም ቀለል ለማድረግ ጂሜል የምትል አፕ አለች ስልካችሁ ላይ። እዛ ከገባን በኋላ እዚች ጋር የተለያየ ከዚህ በፊት የተጠቀማችሁት የተለያየ ኢሜል ካለ ያመጣል። ኢሜል ከሌለ ደግሞ ባዶ ቦታ ነው የሚያመጣው ክሬት እንድታረጉ። ግን እንደዚህ መጀመሪያ የተጠቀማችሁ የነበረ ካለ እዚች ጋር የፕሮፋይል አይከኗን እዚች ጋር እንነካለን። ከዛ በኋላ ይሄ አሁን እኔ እየተጠቀምኩበት የነበረው ነው። ስለዚህ አድ አናዘር አካውንት የሚለው እንነካለን። ከዛ በኋላ ጉግል ትንሽ ከፈለገ በኋላ እንደዚህ ያመጣልናል። አዲስ ስለሆነ የምንከፍተው ክሬት አካውንት የሚለውን እንነካለን። እዚህ ጋር ፐርሰናል የሚለውን እንነካለን። ስም እንድናስገባ ያመጣልናል። እዚህ ጋር እናንተ የራሳችሁን ስም ወይ ደግሞ ዩቲዩብን በምትፈልጉት ስም የምትሰጡትን ስም እዚህ ጋር ታስገባላችሁ። ኢሜል ስለሆነ አሁን ቀጥታ የስማችሁን ብታስገቡ የተሻለ ነው። ፈረስትን የሚላል እዛ ጋር እናስገባለን። እኔ የራሴን አስገባለሁ። ይሄ አስገብቻለሁ። ከዛ ነከስት እናያለን። እዚች ጋር መንዝ ምትላለች። እናንተ የምትፈልጉትን ወር ማስቀመጥ ታስቀምጣላችሁ። እዚህ ዳይ በሚለው ቀን ታስገባላችሁ። ይር በሚለው ላይ ቢያንስ ከ18 አመት ወደ ላይ መሆን ስላለበት ከ18 አመት ወደ ላይ ማድረግ መቻል አለባችሁ። ስለዚህ አሁን እዚህ ጋር ጾታ ትመርጣላችሁ ማለት ነው። ጀንደር በሚለው እኔ የምከፍተው ለወንድ ስለሆነ ይለበል። ስለዚህ አሁን ይሄን ጨረስን ነከስት እንላለን። አሁን ያስመረጠናል። እዚህ ጋር ሁለት ራሱ መርጦ ያመጣቸው ስሞች አሉ። አንዱን ገልብጦ ነው ያመጣው፣ አንዱን ቀጥታ ነው ያመጣው። የሆነ ነገር ጨምሮ ደግሞ ሌላ ክሬት ራስ ያደርጋለሁ የምትሉ ከሆነ እዚች ላይ ማድረግ ትችላላችሁ። እኔ ግን አሁን ይሄ የሁለተኛው ስለተመቸ ሁለተኛውን ወስዳለሁ። ስለዚህ አሁን ፓስወርድ ይጠይቀናል። አዲስ ፓስወርድ የማትረሱትን ማስገባት አስገቡ እያለ ነው። ከዛን ካስገባችሁ በኋላ አሁንም ነከስት ትላላችሁ። እሺ አሁን ኢሜሉ ሊያልቅ ወደ መጨረሻው ነው። ነከስት እንላለን። እሺ ያን ወደታች ወስዳችሁ አይ አግሪ ማለት ነው። በቃ ጨረሳችሁት። አሁን ኢሜል ቻናል ክሬት አድርገናል። ቀጥታ ደግሞ ወደ ዩቲዩብ ቻናል ክሬት ወደ ማድረግ እንሄዳለን። በሁለቱ መንገድ መጠቀም እንችላለን። እዚች ጋር የአይከኗ የዩቲዩብ አይከን አለች፣ ከዛን ክሮም አለች። እኔ እናንተ በምትቀሉት መጠቀም ትችላላችሁ። እኔ በዚች በዩቲዩብ መጠቀም ሌላ የከፈታችሁት መጀመሪያ የተከፈተ ካለ እኛን ስዊች እናርግና ይሄው አሁን ይሄ ብዙ ቻናሎች እዚህ ጋር አሉ። ይሄው አሁን መጨረሻ ላይ የከፈትነው ኢሜል እሱን ነካለን። አዲስ ስለሆነ ምንም አይነት የምንጠቀመው ነገር ስለሌለ እንደዚህ ባዶ ይመጣል። እዚች ጋር
አንድ ማወቅ ያለብን አሁን ምንም ብዙ ስቴፕ አይደለም ዩቲዩብ ቻናል መክፈት። እዚች ጋር ሙዛዩ አንጀሎ የሚል ቻናል እዚች ጋር ክሬት ሚለውን ነካለን። ስሙን መቀየር ካሰባችሁ እዚህ ጋር ስሙን መቀየር ትችላላችሁ። ሙዛዩ አንጀሎ ሚል እዚች ጋር ስማችሁን ለመቀየር አሁን ኢሜል የከፈትንበት አለ። ስማችንን ለመቀየር ከፈለግን እችኛዋን አይከን ስነካችን ጠርገን የራሳችንን ስም ያሰብነውን እንጽፋለን። ከዛም በኋላ እንወጣለን። አሁን እኔ መቀየር ስላልፈለኩ ይሄ እንዲሆን መጀመሪያ ስለተሳሰበ ምን አደርጋለሁ? ሴቭ አድርጌ እወጣለሁ። ሲቀጥል እችኛዋን ሃንድል ምትለዋን ያው በኋላ ስትፈልግ የምትገኘዋን መቀየርም ካሰባችሁ እችኛዋን የእርሳስ ምልክቷን ትጫናላችሁ። ከዛን ያሰባችሁትን ጽፋላችሁ። ልክ ከሆነ ራይት ያደርግላችኋል ማለት ነው። ሲቀጥል ደግሞ የቻናል ፎቶ የምታስገቡበት እዚህ ጋር አለ። ከዚህ እናንተ የፈለጋችሁትን ፎቶ መርጣችሁ የራሳችሁን ያሰባችሁትን ታስገባላችሁ ማለት ነው። ለጊዜው አሁን አንድ ፎቶ ዝም ብዬ ልጠቀም ለመቀየር እናንተን ለማሳየት ይሄን ፎቶ ልጠቀም እኔ። ከዛን ይሄ ምን ታደርጋላችሁ? ሴቭ አዝ ፕሮፋይል ፒክቸር ሚለውን ትነካላችሁ። ይሄው ሴቭ አድርጓል። ከዛን አሁን ልንጨርስ ነው። ክሬት ቻናል ሚለውን ታያላችሁ። እዚህ ጋር ክሬት ቻናል በቃ አለቀ። ዩቲዩብ ቻናል አሁን ተከፍቷል። ስለዚህ ደግሞ አንድ የሚቀረን ነገር አለ። እዚህ ጋር ከከፈትን ይሄን ዘግተን ወደ ክሮም አፕሊኬሽን እንሄዳለን። አሁን የከፈትነው ይሄው ሙዛዩ የሚል ቻናል መጥቷል። አሁንም ጭኛዋን ፕሮፋይል አይከኗን ነካና ቪው ዩር ቻናል ሚለውን እንገባለን። እዛ ውስጥ እንገባለን። ስለዚህ አሁን ይሄው እዚች ጋር የምናስተካክለው አንዳንድ ሴቲንጎች አሉ። እነዛን ለማስተካከል ካስተማይዝ ቻናል ምትላለች በዛ እንገባለን። እዚች ጋር ኮንቲኒው እንበል። እንደዚህ አምጥቷል። አሁን ማድረግ ያለብን እዚች ጋር እስቲ ሙሉ በሙሉ ተከፍቷል ወይ የሚለውን እኔ አያችሁ ሞኔታይዝ አሁን መሆን አይችልም ማለት ነው። ለምን? ውስጥ ላይ የምናስተካከላቸው ሴቲንጎች አሉ። የመጀመሪያው ሎኬሽን መቀየር አለብን። ሀገር የግዴታ መቀየር አለበት። ኢትዮጵያ የዩቲዩብ ፓርትነርስ አባል ስላልሆነች ያው ብዙ በኢትዮጵያ አይሰራም። ስለዚህ ሎኬሽን እንቀይራለን። ሲቀጥል ደግሞ ስቴፕ 2 ቬሪፊኬሽን አለ። እሱን በስልካችን ቬሪፋይ እናደርጋለን። እነዚህን ሁለቱን ነገሮች ካረግን ዩቲዩባችን ሙሉ በሙሉ ለክፍያ ይዘጋጃል ማለት ነው። እሱን ለማስተካከል ምን ማድረግ መቻል አለብን? እዚች ጋር መጨረሻው አካባቢ የሴቲንግ ምልክት አለች። እሷን እንነካለን። በግራ በኩል ወደ ታች ስንወርድ እዚች ጋር የሴቲንግ ምልክት አለች። እዚህ ያመጣልናል። ከዛን ቻናል ጀነራል ቻናል አፕሎድ ቻናል እዚች ጋር የምናስተካክላቸው ብዙ ነገሮች አሉ። እዚች ጋር እስቲ አሁን ቻናል የሚለው ላይ እንግባ። አብዛኛው ሴቲንጎች እዚህ ጋር ነው አሁን የሚስተካከሉት። እችኛዋን እናስተካክል። ሎኬሽን የሚባለው ከኢትዮጵያ የትኛውን እዚህ ላይ ካሉት ዩቲዩብ ፓርትነር ከሆኑ ሀገሮች አንዱን እንምረጥ። እስቲ ዝም ብለን አንዱን እንምረጥ። እስቲ ዝም ብለን ዩኬ እናርግ። ዩኬ አርገናል። ከዛን ሴቭ እናድርገው። አያችሁ ቅድም የነበረው ሙሉ በሙሉ ተከፍቷል። አሁንም አንድ ሴቲንግ ይቀራል። እሷን እናስተካክል። እንደቀደሙ እዚህ ጋር ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ምን እናደርጋለን? ያው ላሳያችሁ። አሁን እችኛዋን ለመክፈት ነው እኛ ጥረት የምናደርገው። ስለዚህ ምንድነው እሷን ለመክፈት የምናደርገው እዚች ጋር እንነካለን ማለት ነው። በስልካችን ቬሪፋይ ነው የምናደርገው። እሷን ቬሪፋይ ያደርገን እናያለን።
ይሄን አሁን በኢትዮጵያ ስልክ ስለምናደርግ ኢትዮጵያ እናርግ። ስልክ አስገባን ኢትዮጵያ በዚች ጋር ወይ ይደወልልህ ወይስ ደግሞ በቴክስት ይላክልህ የሚለውን እዚች ጋር በሜሴጅ እንዲመጣልን ስለምንፈልግ ቴክስት ብለናል። አሁን ያለው ነገር ምንድነው? ነክስት እንላለን። ስልካችን ቬሪፋይ የምናደርግበትን 6 ዲጂት ቁጥር ይልክልናል። ያንን እዚች ጋር ልኮልናል። እዚች ጋር እናስገባለን ማለት ነው። አሁን ሰሚት እንላለን። አለቀ። ይሄው በቃ አልቋል። ይሄው ቬሪፋይ አድርገናል። ቅድም እንትን ወደልንበት እንመለስ። ወደኋላ ተመልሰን እስቲ የቅድመው በርታለች አልበራችም የሚለውን እኔ ይሄው አያችሁት? አሁን በርታለች። ይሄኛው ደግሞ ሶስተኛው እኛ ቪዲዮ ስንለቅ የተለያዩ ነገሮችን እንቅስቃሴ ስናደርግ እኛ ሶስተኛዋ ለራሷ የምትከፈት ነገር ናት። ቪዲዮ መልቀቅ ስንጀምር ማለት ነው። አሁን አልቋል በቃ። ስለዚህ እስከመጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።